ዛሬ ሌሊቱን ከፍተኛ የሆነ ጥቃት ተከፍቷል። በአሜሪካና ኢራን መካከል ከፍተኛ የሆነ የተኩስ ልውውጥ መደረጉም ተዘግቧል። አሜሪካ በኢራን ውስጥ በርካታ ቦታዎች የአየር ድብደባ ስታደርግ ኢራንም በምትኩ በቀጠናው ላይ በተለይም ደግሞ በኩዌት እና በባህሬን እንዲሁም በጆርዳን በሚገኙ የአየር ኃይል ጦር ሰፈሮች ላይ ከፍተኛ ድብደባ በዛሬው ዕለት ማለዳ ጀምሮ ጀምራለች። ኩዌት የአየር ክልሏን ይህ ዘገባ እስከተጠናቀረበት ሰዓት ድረስ መዝጋቷን አውጃለች። በዝርዝር የማስደምጣችሁ ሰበር መረጃ ይኖራል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው የመካከለኛው ምስራቅ የዛሬው ዕለት ሌሊት በሚሳኤልና በድሮን ፍንዳታዎች አድሯል። በከፍተኛ ውጥረት ውስጥ ከርሞ ባለፉት ጥቂት ጊዜያት በመጠኑም ቢሆን ለተወሰኑ መርከቦች ተከፍቶ የነበረው የሆርሙዝ ወሽመጥ ሙሉ በሙሉ መዘጋቱ ታውጇል። በመካከለኛው ምስራቅ ተቀጣጥሎ የሚገኘው መጠነ ሰፊው ጦርነት 103ኛ ቀኑን በዛሬው ዕለት የያዘ ሲሆን በይፋ የታወጀው የተኩስ አቁም ስምምነት ደግሞ 63ኛ ቀኑን በያዘበት በዛሬው ዕለት የቀጠናው ወታደራዊ ውጥረት ሊቆጣጠሩት ወደማይቻል እጅግ አደገኛ ምዕራፍ ተሸጋግሯል። የኢራን ከፍተኛ ወታደራዊ እዝ የሀገሪቱን ስትራቴጂካዊ የባህር በር የሆነውን የሆርሙዝ ወሽመጥ ሙሉ በሙሉ መዘጋቱን ዛሬ ንጋቱን ይፋ አድርጓል። የኢራን ማዕከላዊ እዝ ሀተም አለምቢያ እንደወጣው መረጃ ከሆነ በአሜሪካ ጦር ተከታታይ ትንኮሳዎች ምክንያት በቀጠናው ላይ የተፈጠረው አለመረጋጋትን ተከትሎ የሆርሙዝ ወሽመጥ ከዛሬ ማለዳ ጀምሮ የነዳጅ ጫኝ መርከቦችና የንግድ መርከቦችን ጨምሮ ለማንኛውም አይነት የባህር ላይ ትራፊክ ሙሉ በሙሉ ዝግ መሆኑን በይፋ አውጀዋል። እዙ አክሎም በማንኛውም መልኩ በወሽመጡ ላይ የሚደረግ የትራንስፖርት እንቅስቃሴ ለሀገሪቱ ታጣቂ ኃይሎች ቀጥተኛ የጥቃት ኢላማ እንደሚሆን በይፋ አውጇል። አሜሪካ መርከቦች አሁንም በወሽመጡ ላይ እየተንቀሳቀሱ ነው ስትል ያሰራጨችውን መረጃ ፍጹም ውድቅ ያደረገው የኢራን ማዕከላዊ እዝ ሀተም አለምቢያ የአሜሪካ ጦር በደቡባዊ የሆርሙዝ ጋን ግዛት ውስጥ በዛሬ ዕለት በጥይት ለፈጸመው ጥቃት የማያወላውልና እጅግ የበረታ አጸፋ እየሰጠ እንደሆነም በመግለጫው ገልጿል። የኢራን እስላማዊ አብዮታዊ ዘብ ጦር IRGC የባህር ኃይል የሆርሙዝ ወሽመጥ እስከ አጭር ጊዜ ድረስ ሙሉ በሙሉ ዝግ ሆኖ እንደሚቆይ ያረጋግጧል። የባህር ኃይሉ በፋርስ ባህረ ሰላጤና በኦማን ባህር ላይ የሚገኙ ማናቸውም የነዳጅና የንግድ መርከቦች ከቆሙበት መልህቅ እንዳይንቀሳቀሱ ጥብቅ ትዕዛዝ ያስተላለፈ ሲሆን ወደ ወሽመጡ ለመጠጋት የሚሞክር ማንኛውም ሀገር መርከብ ቢሆን ከጠላት ጋር እንደተባበረ ተቆጥሮ እርምጃ ይወሰድበታል ስትል ኢራን አውጃለች። የዚህ ማረጋገጫ ይሆን ዘንድም የIRGC ባህር ኃይል የወሽመጡን እገዳ ጥሰው በህገወጥ መልኩ ለመሸጋገር ዛሬ ንጋቱን የሞከሩ 2 የንግድ መርከቦች በኢራን ሚሳኤሎች ተመተው እንዲሰምጡ መደረጉ ተመላክቷል። ይህን ተከትሎ በቀጠናው የተፈጠረው ወታደራዊ ውጥረት የባህረ ሰላጤው ሀገራት የአየርና የደህንነት መዋቅራቸው በከፍተኛ ሁኔታና ውጥታ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ምሽቱን በኢራን ላይ ከፍተኛ ዛቻ ካሰሙ በኋላ ሌሊቱን የአሜሪካ ጦር በኢራን የተለያዩ አካባቢዎችን ሲደበድብ አድሯል። ይህን ተከትሎ የበቀል እርምጃ እየወሰደች የምትገኘው ኢራን በኩዌትና በባህሬን ላይ ከፍተኛ የሆነ ተከታታይ ጥቃት ዛሬ ንጋቱን ጀምራለች። የኩዌት የሲቪል አቪዬሽን ባለስልጣን ባወጣው አስቸኳይ መግለጫ ከኢራን በኩል እየተሰነዘሩ ያሉ ተከታታይ ወታደራዊ ጥቃቶች ምክንያት በማድረግ ሀገሪቱ የቅድመ ጥንቃቄ እርምጃ ስትል የአየር ክልሏን ኩዌት ሙሉ በሙሉ በዛሬው ዕለት ማለዳ ዘግተዋለች። የኩዌት ባለስልጣናት መግለጫ እንደሚያሳየው ወደ ኩዌት የሚገቡና የሚወጡ ሙሉ በሙሉ በረራዎች አስቀድመው በተቀመጡት ዓለም አቀፍ የደህንነት ስምምነቶችና የአሰራር ሂደቶች መሰረት ወደ ሌሎች አማራጭ አውሮፕላን ማረፊያዎች እንዲዛወሩ ተደርጓል ብላለች። የኩዌት መንግስታዊ የዜና ወኪል የሆነው ኮና የሀገሪቱን ጦር ኃይሎች ዋቢ አድርጎ እንደዘገበው በዛሬው ዕለት ማለዳ ላይ የኩዌት የአየር መከላከያ ስርዓቶች የሀገሪቱን የአየር ክልል ጥሰው ወደ ኩዌት የገቡ በርካታ የኢራን የሆኑ ተንቀሳቃሽ አካላትን ወይንም አየር ላይ በራሪ ድሮኖችን ወይንም ሚሳኤሎችን አየር ላይ በመጥለፍና በማክሸፍ ስራ ላይ ተጠምደናል ብለዋል። በተመሳሳይ ሰዓት የባህሬን የሀገር ውስጥ ጉዳይ ሚኒስትር ባወጣው አስቸኳይ መግለጫ ከኢራን የተተኮሱ በርካታ ሚሳኤሎችና ድሮኖች የአየር ክልሏን ጥሰው ወደ ሀገሯ መግባቷን ገልጸዋል። በባህሬን ዋና ዋና ከተሞች ውስጥም የድንገተኛ አደጋ ማስጠንቀቂያ ሳይረኖች በከፍተኛ ሁኔታ በተከታታይ ተሰምተዋል። የኢራን እስላማዊ አብዮታዊ ዘብ ጦር IRGC እና የኢራን ብሔራዊ ጦር በዛሬው ዕለት በጋራ ባወጡት መግለጫ አሜሪካ በደቡባዊ ኢራን ላይ ለፈጸመችው ከባድ የአየር ድብደባ የሚሆን የተቀናጀና የማዕከላዊ ወታደራዊ አጸፋ በቀጠና በሚገኘው
ሁሉም የአረብ ሀገራት የሚገኙ የጦር ሰፈሮች ላይ ጥቃት መክፈታቸውን በይፋ አውጀዋል። የኢራን መከላከያ ኃይል IRGC የአየርና ጠፈር ኃይል እንዲሁም የባህር ኃይል ጋር በጋራ በመሆን ዛሬ ሌሊቱን በጀመሩት እርምጃ በሁለት የተለያዩ ማዕበሎች በከፈቱት የማጥቃት ወታደራዊ ክዋኔ በኩዌት የሚገኘውን አሊ አልሳኒ እንዲሁም አህመድ አልጃቢር የአየር ኃይል የጦር ሰፈሮችን እንዲሁም በባህሬን የሚገኘውን ሼክ ኢሳም የአየር ኃይል የጦር ሰፈርን በከባድ ሚሳኤሎች ዛሬ ንጋቱን መደብደብ ጀምረናል ብለዋል። እንደ ኢራን አብዮታዊ ዘብ ጦር መግለጫ ከሆነ በእነዚህ 3 የአሜሪካ ወታደራዊ ማዕከላት ውስጥ የሚገኙ 18 ቁልፍና ስትራቴጂካዊ ኢላማዎችን ሙሉ በሙሉ መተናል ብላለች ኢራን። በተጨማሪም የኢራን ብሔራዊ ጦር የህዝብ ግንኙነት ቢሮ ባወጣው መግለጫ የሀገሪቱ ጦር ኃይሎች በባህሬን የሚገኘውንና መላው የምዕራብ እስያን ባህር ላይ ስራዎች የሚቆጣጠረውን የአሜሪካ 5ኛ የባህር ኃይል እዝ ዋና መስሪያ ቤትን ኢላማ ያደረገ መጠነ ሰፊ የድሮን ጥቃት ዛሬ ማለዳ መክፈታቸውንም ገልጸዋል። ጦሩ ስለ ሁኔታው ሲያብራራ ዩናይትድ ስቴትስ አሜሪካ የተኩስ አቁም ስምምነቱን በመጣስ በደቡባዊ የኢራን ክፍሎች ላይ ዛሬ ሌሊቱን ላደረሰችው ጥቃት ምላሽ ይሆን ዘንድ የኢራን እስላማዊ ሪፐብሊክ ጦር እጅግ በርካታ ቁጥር ያላቸው ተከታታይና እጅግ አውዳሚ የሆኑ ፈንጂዎችንና ድሮኖችን በማሰማራት በ5ኛ የአሜሪካ የባህር ኃይል እዝ ላይ ከባድ ምት አሳርፈናል ብለዋል። በዚህ ጥቃትም የአሜሪካ ጦር የሚጠቀምባቸው የነበሩ ዋና ዋና የኮሙኒኬሽን አንቴናዎችና የ5ኛውን እዝ መከላከያ የሆነውን የፓትሪዮትና አየር መከላከያ ስርዓት የራዳር መዋቅሮች መውደማቸውንም የጦሩ ግንኙነት ቢሮ አክሎ ገልጿል። የኢራን የጦር ኃይሎች ጥበቃቸውንና ወታደራዊ እርምጃዎችን ጠባጫሪ የአሜሪካ መንግስት ሙሉ በሙሉ ተገቢውን ቅጣት እስኪያገኝ ድረስ አጠናክረን ጥቃታችንን ከዛሬ ማለዳ ጀምሮ እያካሄድን ነው ብለዋል። ከዚህ በላይ የኢራን አብዮታዊ ዘብ ጦር ስትራቴጂካዊ የሆርሙዝ ወሽመጥ አቅራቢያ የስለላ ስራ ስታከናውን ነበረች ያሏትን እጅግ ዘመናዊ የአሜሪካ MQ-9 የተባለች አውሮፕላን ሰው አልባ ድሮን በአየር ላይ መታ መጣሏን ኢራን ገልጻለች። በሌላ በኩል የዩናይትድ ስቴትስ ማዕከላዊ ሴንትኮም መግለጫው ላይ እንዳለው ዛሬ ሌሊቱን በኢራን ወታደራዊ ይዘቶች ላይ ሁለተኛ ማዕበሉን ጥቃት በፕሬዝዳንት ዶናልድ ጄ ትራምፕ ትዕዛዝ ሰጪነት አካሂጃለሁ ብሏል። የአየር ጥቃቶች በስኬት መፈጸሙን የገለጸው ሴንትኮም በይፋዊ ማህበራዊ ትስስር ገጹ እንደገለጸው ከሆነ ከተመራጭ የሚሳኤል አጥፊ መርከቦች ላይና ከቶም ሃውክ ክሩዝ ሚሳኤሎችም ሲተኮሱ የሚያሳይ የቪዲዮ ማስረጃ በማያያዝ እንደገለጸው ጥቃቱን ዛሬ ሌሊት አሜሪካ የከፈተችው ጥቃት ያነጣጠረው በመላው ኢራን ሪፐብሊክ ውስጥ በሚገኙ የወታደራዊና የስለላ መዋቅሮች የኮሙኒኬሽን ስርዓቶችና የአየር መከላከያ ጣቢያዎች ላይ ነው ሲልም ገልጿል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ንግግር አሜሪካውያንን ብቻ ሳይሆን የመላው ዓለም መገናኛ ብዙሃንን ጭንቅላት እያዞረ ነው። ትራምፕ ከትናንት በስቲያ ከኢራን ጋር እንደራደር ነው፣ ከኢራን ጋር በከፍተኛ ሁኔታ ተቃርበናል፣ ምናልባትም በ2 ቀናት ውስጥ ስምምነት ይደረሳል ቢሉም በትናንትናው ዕለት ምሽት ደግሞ ያንኑ ቃላቸውን በማጠፍ ኢራን ለስምምነቱ ተገዢ አልሆነችም፣ ለመፈረምም የማትፈልግ ድርድሩንም እያጓተተች ነው ለሚል ለዚህ ደግሞ ዋጋ ትከፍታለች በማለት መናገራቸው ይታወቃል። ያን ተከትሎ ደግሞ ዛሬ ሌሊት በሰጡት ትዕዛዝ ከኢራን ጋር ወደ ቀጥታ ተኩስ ገብተው ሲዋጉ አድረዋል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር የመመለስ ይሆናል። እስከዚያው መልካም ቆይታ